ይው ያባት ታላችሁ እናንተ ማለት ነው እኔ በጣም አቋም ያለኝ በአባቴ ቀልዳላቅ ይው መቼም ይው ለእርቅ ብላችሁ ሰው ብትልኩ ምንም ብታደርጉ እኔ አልከሳችሁም እኔ እመቤቴን ስሜን ብትጠሩ ራሱ አልከሳችሁም እናቴ ትሙትነ አልከሳችሁም ገና በቁማችሁ ትቃጃላችሁ እኔ ካሁን በፊት እኔ ላይ ለምታደርጉት ነገር አንድ ቀን መልሰጥቻል አላቅም እኔ ላይ በጣም ብዙ ነገሮችን ስታደርጉ መታችሁ እንኳን ይቅርታ ጠይቃችሁ ስትታረቁኝ የራሱ ማለት ነው ሸር እንደሆነ አልገባኝም ነበር እኔ ገባችሁ አይደለ never forever ልንገርሽ ልክሽን ከፈለግሽ መቼም ያው ያባቴ አጥንት ገና ሾኩ ነው ይወጋችኋል ጠብቁ መልስ አለኝ እኔ ከላይ እየጠበቅኩ ነው አሁንም ያቃጃችሁ ነው ገና ተቃጃላችሁ እኔ ሀዊ ፈሪ ለናቱ ጠላት ያጠገቤ እንዲሆን ፈልጋለሁ አልከስም ማንንም እንዳትፈሩ ጀነን በሉ ኮራ በሉ ቀብረር በሉ እኔ አልከሳችሁ እመቤቴን ላልከሳችሁ እመቤቴን ማምላክ ስለ ሃይማኖት እናውራ ከተባለ ደግሞ ሰው ላይ ተደርባችሁ ሰውን ስትሳደቡ ባንድ ወገን ሆናችሁ እኔን ስትዘፉኝ የዛን ሰዓት አምላክሽ አልታየሽም ነበር በጣም ጉረኛ ነኝ በጣም የኔ ጉራ አንቺን የሚነካሽ ከሆነ ብሎክ አርገሽ መውጣት ትችያለሽ ገና አይ ሀዊ አንጀቴ ነው ቅቤ የጠጣው መየታባሽ አቤት ሀዊን አታቋት ለቀረበኝ በጣም ፍቅር ነኝ በፍቅር ከመጣችሁ በህል ከመጣችሁ ግድግዳ ፈርሳለሁ በአባቴ ደግሞ ኔቨር ገና ትቃጃላችሁ ዲቃላ ብላችሁ የተሳደባችሁትን ቀን ተረግማላችሁ ብያችኋለሁ ገና ተረግማላችሁ አባቴ ያባቴ አጥንት ሾኩ ነው የሚጓጋችሁ በማያቀው በብሔር አጨማልቃችሁት እንደገደላችሁት እናንተ እንደገደላችሁ ነው የምቆጥረው ያባቴ ልጅ ነኝ የጀግናው ልጅ ያባችሁ እንደዛ ነው ስለ እምነት አታውሩ እናንተ ስለ ጨፈራችሁ ግዴታ መጨፈር የለብኝም ኃጢያትም ሆናለሁ አልጨፍርም እናንተ ዊግ ደቀናችሁና ግዴታ መደቀን የለብኝም አልደቀንም መቼም አታውኝም ዊግ ደቅኝ መቼም ሀዊ ዳንኪራ ስትመታ አታያትም ኃጢያትም ይሁን አይሆንም አይመለከተኝም አልመታ ቲክቶክ ከፈትኩ 6 አመቴ ነው ኔቨር ዳንኪራ መጥቼ አላቅም ወደፊትም አልመታ አልወድም መብቴ ነው ወይኔ ሃይማኖተኛ ባዮችና ለእናንተ ስንል እንጨፍር አዎ ኃጢያተኛ ነኝ አዎ በደለኛ ነኝ አዎ እንደ አጣቴ ሳይሆን እንደ በደሌ ሳይሆን እንደ ቸርነቱ ያኖረኝ ነው እንደኔ ኃጢያትማ በደልማ ቢሆን ዛሬ ማደር አይገባኝም ነበር አዎ ያኖረኝ ነው ግን አልጨፍርም I'm sorry አልጨፍርም ይው ቲክቶከሮች በሙሉ ግሩፕ ፈጥራችኋል ምክንያቱም ሀዊ እዚች ኢማራት ላይ ካልጠፋች እኛ ንግዳን ሰራም ብላችሁ አስባችኋል መሰለኝ ግን እኮ ይበቃናል ከ100,000 ህዝብ በላይ አለ እዚች ቲክቶክ እዚህ ኢማራት ውስጥ ኢትዮጵያን ብቻ ሌላ ሀገር አይደለም ኢትዮጵያን ብቻ ከ100,000 ህዝብ በላይ አለና ይበቃን ነበር ግን ሀዊ ለማጥፋት ከሆነ እመኑኝ በጠፋ ራሱ እንደ አዲስ ማለት ነው እንደምነሳ ልነግራችሁ ፈልጋለሁ እንዳውም ይበልጥ ጀግና ሆኜ እመጣለሁ ግን ባባቴ ይሄ ሱቅ ለምን አይዘጋ ለእናንተ ኦፍ ኮርስ ሞቷል አባቴ ለኔ ግን አልሞተም ለኔ አባቴ አለ ገባችሁ የተጣላችሁ ተጣልቷችኋል እኮ ተደርቦ የተሳደባችሁ ሰው ነው ጠላታችሁ ሰው እኮ ይጣላል ሶኬ ምንም ችግር የለም ተደርባችሁ ግን ሰውን የምትጣሉ ሰው የኤግዛን ሰዓት ሐሳብ እግዚአብሔር የለም ግዴታ ጾም መግባት አለበት እኛ ደግን እንድንሰራ ጾም መግባት አለበት በጾም ብቻ ይቅር ተባባሉ ያለማን ነው ሁሉም የእግዚአብሔር ቀናቶች ናቸው አስቢ ሰምሪበት አንቺ ዊግ ደቀንሽና ሀዊ መደቀን የለባትም እሺ ልንገርሽ ብዬ ነው ሀቢብቲ ሀዊ ሃይማኖተኛ ነኝ ቢያዎች አልጨፍርም አዎ ኃጢያተኛ ነኝ አልጨፍርም መቼም አልጨፍርም እናንተ አሁን ግሩፕ ፈጥራችሁ ቲክቶከሮች አንዳንድ አላችሁ ሸለመጥማጦች ሀዊን ለማጥፋት
ሃዊ እዚቺ ኢማራት ውስጥ እየሰራች ያለችው ሃዊ ናት። በነገራችን ላይ ቀድሜ ስራ የጀመርኩት እኔ ነኝ። እናንተ ስትሰሩ ግን አንድ ቀን ተመቅኝ አላቅም። እግዚአብሔር በሚያውቀው በጣም ደስተኛ ሆኜ ነው የትም ቦታ እንኳን ስትሰሩ ስደግፋችሁ የነበረው። ዳንት የኔ ርስቅ እኔ ጋር ነው ያለው፣ ማንም ጋር የለም። የኔ ነው። ኦኬ የኔ ነው። ሰው ላይ ሆኖ ታች አይታይም። እሺ አም ሶሪ። ልጅ ደግሞ እናቷን ምጥ አታስተምርም። ልጅ እናቷን ምጥ አታስተምርም። እመኑኝ፣ እኔን ብትነኩኝ ምንም ችግር የለብኝም። ፋሚሊ ግን ቀይ መስመር ነው። ዲቃላ ብላችሁ ስትሰድቡኝ የዛን ሰዓት ነበር ምላሳችሁን ቆርጣችሁ መጣል የነበረባችሁ። እኔ ልከሳችሁ ኖ ካሁን በፊት ቤት ውስጥ በመሰራበት ሰዓት እናንተ እኔን ለማስያዝ እኮ 2 ቀን ሲቀራችሁ ነው እኔ ሱቅ የከፈትኩት። የዛን ሰዓት ተናግሬያለሁ አልተናገርኩም? አንድ ቀን ወጥቼ ተናግሬ አላውቅም። ለምን? በኔ ችግር የለም ሰውና ስለሚጣላ ችግር የለም ብዬ ተውኩኝ፣ አለፍኩኝ። ለኔ መቼውንም ፋሚሊ ስለሆኑ መታረቃቸው አይቀርም ብላችሁ ቀድማችሁ መታችሁ ይቅርታ ጠየቃችሁኝ፣ እኔ ጋር ሰላም ፈጠራችሁ። ሰው ናችሁ ብዬ ከእናንተ ጋር ሰላም ፈጠርኩ። የዛን ሰዓት ነው እኔ የተበላሁት። የዋ መሆኔ በላይ እንጂ በቅድ ነበር የተዘዋወራችሁት። ግን አልጨፍርም። እናንተ ሃይማኖተኛ ኦፍ ኮርስ አዎ እምነት አለኝ። ሰው ያለ እምነት አይኖርም። በነገራችን ላይ ሰው ያለ እምነት አይኖርም። ሁላችንም እምነት አለን፣ ግን ኃጢአተኛ ነን። ዘፋኙም እምነት አለው፣ ዘማሪውም እምነት አለው፣ ጨፋሪውም እምነት አለው፣ ዘማሪውም እምነት አለው። ሁሉም በየአቅሙ ሁላችንም በእምነታችን ድርድር የለን። ሁላችንም ከነ ኃጢአታችንና ከነ በደላችን የሚወደን አምላክ አለ። ሰውን ከመናገራችሁ በፊት እናንተ ሰው ላይ ይው ብልግና የለም። ሰው ላይ ተደርቦ እንደ መጣላት እመቤቴን ብልግና የለም። ምንም በማላቀው ምንም በማታቁትና ይሁን ምንም ባልሰማችሁት ነገር ሰው ላይ ተደርቦ እንደመና እኔ በነገራችን ላይ ከኔ ጋር የተጣላውን ሰው አልቦለኩም። ተደርቦ የተጣላውን ግን አጥረግርጌ ቦልኬሻለሁ። ኦኬ እማልመቻችሁ ከሆነ እኔና ባለማየት ተባበሩኝ። እኔም ባለማየት እመኑኝ፣ ይሄ ሱቅ ቢዘጋ ራሱ እውነቴን ነው እማምላክን መልሼ እንደ አዲስ ፍሩኝ። የዛን ሰዓት እንደው ሃዊን ለማጥፋት እንዲህ እኔ በነገራችን ላይ ቪው አልፈልግም። እኔ ሽቀላ ብቻ ነው የምፈልገው። ሀቢብቲ ከሀገር የወጣሁት ልሸቅል ነው። 2000 ሰው ቁጭ ብሎ ሲያየኝ እኔ እኮ አልሸቅልም። የምሸቅለው 300 ሰው ሲያየኝ ነው። እኔ የሚመቸኝ 300 ሰው አይቶኝ ስሰራ ነው። በቃ አለቀ። ገባችሁ አይደል? እኔ ቪው አልፈልግም እንደናንተ ምናምን። እኔ ምኔን አሳይበታለሁ? ቪው ምኔንም እኮ አላሳይም። እኔ የሚገዛኝ ሰው ብቻ። ሃይማኖትን ስታስቡ ደግሞ ሰው ላይ ተደርባችሁ እኔን ስትናገሩኝ የዛን ሰዓት ሃይማኖታችሁን ማስታወስ ነበርባችሁ። አንጀቴ ቅቤ ነው የጠጣው። አንጀቴ እመቤቴ ገና መቻይታችሁ። አይ የኔ አባቴማ አልሞተም አለው፣ ተክቶ ነው ሄደው። አንጀቴ አያዊ ገና አይደል። እኔ የአባቴ ልጅ ነኝ። ቀልድ የለም በአባቴ። እመቤቴ አንጀቴ ቅቤ ደግሞ ቆይ